ባንክ ውስጥ ብር ማስቀመጥ የመግዛት አቅሙ እንደሚቀንስ ስንቶቻችሁ ነው የምታውቁት? ባንክ ውስጥ ከማስቀመጥ ይልቅ በሐሴት ኢንቨስት አድርገንበት ልክ እንደ ሪል ስቴት የንግድ ሱቆች ሊሆን ይችላል፣ አፓርትመንቶች ሊሆን ይችላል፣ መኪና ሊሆን ይችላል፣ እዛ ላይ ገዝቶ ማስቀመጡ ትርፋማ ያደርጋል ባንክ ውስጥ ከማስቀመጥ ይልቅ ማለት ነው። ታዲያ ኢንቨስት የምታደርጉበትን ቦታ ደግሞ ይወስናል። ለምሳሌ ሪል ስቴት ላይ ከሆነ አሪፍ ለኢንቨስትመንት የሚመች ቦታ እንደ ቦሌ አካባቢ ላይ ኢንቨስት ብታደርጉ ውጤታማ ትሆናላችሁ። ታዲያኛ ለእናንተ አመቺ በሆነ ቦታ ላይ የመኖሪያ ቤቶችን እንደዚሁም ደግሞ የንግድ ሱቆች ለኢንቨስትመንት የሚመቹ ላይ ይዘላችሁ መተናል። ታዲያ እዛ ላይ ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ደግሞ የንግድ ሱቆችን ከ20 ካሬ ጀምሮ በምትፈልጉት የካሬ አማራጭ ይዘላችሁ መተናል ማለት ነው። ስለዚህ ባንክ ውስጥ አስቀምጣችሁ የመግዛት አቅሙ ከሚያንስባችሁ እዚህ ኢንቨስት ማድረጋችሁ ለእናንተ ትርፋማ ያደርጋችኋል ማለት ነው። ለማንኛውም ኢንቨስት ማድረግ የምትፈልጉ በቦሌ አካባቢ ታች በማስቀምጥላችሁ ስልክ ደውላችሁ ዲቴይል የሆነ መረጃ መጠየቅ ትችላላችሁ። ታዲያ እኔ ስሜሊ ነኝ ከዲሞ ሪል ስቴት ባይ